መርሐባ። እንግዲህ ልጆች እንደምታዩት ነው። እስኪ ሌላኛው የት ነበር? እዚህ ነው። መርሐባ። ዋለይኩም ሰላም። የኛ ሁላችን አያድሩም። አዳሪ ልጅ የለንም፣ ግን ጧጧ ሲመጡ ገላቸውን አጥበን ልብሳቸውን የምንቀይርበት እና ሲጀት ተማሪዎች ናቸው። ኢብሊስ ያለባቸው ሁሉም ልጆች ሲነሳባቸው ወደዚህ እናሳርፋቸዋለን። ጠቃት አይፈልጉም እዛ ጋር እና አንዳንድ ልጆች ደግሞ ከተኙ የምናስተኛበት ክፍል ነው። ይሄኛው ደግሞ ገላቸውን የምናጠበት ክፍል ነው። ገላቸውን አጥበን ነው ወደዚህ የምናወጣቸው። ገላቸው ሲታጠቡ ራሱ በጣም አስቸጋሪ ሁኔታ ነው የሚታጠቡት። አብሽር በዚህ ነው የምናጥበው ገላቸው። በእንደዚህ አይነት ማቴሪያል ለምናጥበው፣ ምክንያቱም ቁጭ ማለት አይችሉም። ቁጭ ማለት ስለማይችሉ አስተኝተን ለምናጥባቸው። እንግዲህ ይህች ሴት ማንም የመንግስት አካል ምናምን እየረዳት እያገዛት ሳይሆን በራስ ተነሳሽነት ነው ያጀማ እንደዚህ እያደረገች ያለችው። አሁን ላይ ወደ 40 ምናምን ልጆች አሉ። ከሰዎች በምታገኘው እርዳታና በምትሰበስባቸው ገንዘቦች ነው የምታስተዳድራቸውና በተቻላቸው አቅም ሁላችሁም እንድትረዱ ነው። በቃ ሌላ አይደለም። እስኪ እዚህ ጋር ደግሞ እንግባ። አዲስ አበባ ኮልፌ ክፍለ ከተማ ላይ ይገኛሉ። ሰላም አለይኩም፣ እንዴት ናቸው? እዚህኛው ክፍል ላይ ደግሞ ወደ 9 ልጆች አሉ። 10 ልጆች አሉ። እዚህ የምታያቸው አይናቸው አይ ተጨማሪ ጉዳታቸው እነዚህ ልጆች የሚለያቸው እነዚህ አይናቸው የማይሉሽ ናቸው። የልጆቻችን መስራት ደግሞ እሱ ነው። ማሜ ይሄ ደግሞ የራሷ ልጅ ነው። በዚህ ልጅ ምክንያት ነው የጀመረችው። እንትኑን የራሷ ልጅ ነበር። የእሷን ችግር የልጇን ችግር አይታ ለምን የሌሎች ችግር ላይ ደግሞ ይሄን ነገር አይቼ እንደኔ ልጆች የተጎዱ ሊኖሩ ይችላሉ እና ለምን ህብረት ፈጥሬ በቃ እንደዚህን አላግዛቸውም በሚል ሀሳብ ተነሳሽነት ነው የጀመረችው። ይሄ እሷ የራሷ ልጅ ነው። መሐመድ ሰላም ሰላም። እሺ መልካም። እሺ እነዚህ ናቸው። አካውንት እየጠየቁ ነው ብዙ ልጆች እና የጀማ ባረከላሁ ፊኩም በደንብ ትኩረት አድርጉበትና በተቻላቸው አቅም በሚቀመጠው በምንነግራቸው አካውንት ትረዷቸዋላችሁ። ቴራፒስታችን ለዛኛው ክፍል ቴራፒስት ያላሳየኋል። 2 ቴራፒስቶች አሉ። ከዛ በተጨማሪ ደግሞ ወላጆቻቸውን እናሰለጥናለን። ምክንያቱም እነዚህ ልጆች ከእነሱ ጋር ረጅም ሰዓት የሚያሳልፉት ነጠጣት የሚሆን ነገር ነው። ፊልም ያደረገም እናቶች ለልጆቻቸው እውቀት ዘምጣት አለባቸው ላይ ስለምናስብ ቴራፒ በደንብ ሰልጥነዋል፣ ውስነት ሰልጥነዋል። የራሳቸውን አንዳንድ ልጅ ይዛሉ። ተጨማሪ እንደገና አንዳንድ ይጨምራላቸው። 25 እናቶች ሰራተኞች አሉ እዚህ ግቢ ላይ። ከዛ ባለፈ ግን ዋና ባለሙያዎች እነሱ አሉ በየቀኑ